እንደምሰነበታችሁ የእግዚአብሔር ቤተሰቦች፣ አጭር ጸሎት እንጸልይና ዛሬ ስለ ቤተሰብ በሚል ርዕስ መማር እንጀምራለን። እግዚአብሔር አምላካችን ስለዚህ ጊዜ ስለዚህ ሁኔታ እናመሰግንሃለን። አሁንም ደግሞ ሕያው ቃልህ እንድታስተምረን ይህን ለሚያዳምጡ ሁሉ ማስተዋል እንድትሰጥ ጊዜያችንን እንድትባርክ እንለምናሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። ዛሬ ስለ ቤተሰብ ለመነጋገር በእግዚአብሔር ቃል ላይ በመጀመሪያ ቤተሰብ ምን ያህል ወሳኝ ጉዳይ እንደሆነ ከመጽሐፍ ቅዱስ ከመጀመሪያው ከዘፍጥረት ጀምሮ ለማየት እንሞክራለን። በመጀመሪያ ላይ በዘፍጥረት መጽሐፍ ምዕራፍ 1 ላይ ከቁጥር 26 እስከ 28 ባለው ክፍል ላይ እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን ዓሦችና የሰማይን ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። እንግዲህ የመጀመሪያው ስለ ቤተሰብ ወሳኝ የሆነውን ነገር የምናየው እግዚአብሔር ይሄንን ግዙፍ ዓለም ይሄንን ግዙፍ ምድር እንዲያስተዳድሩ እንዲገዙ ለአንድ ቤተሰብ ባልና ሚስት ለሆኑ አንድ ቤተሰብ ለሆኑት እንደሰጠ እንመለከታለን። እንግዲህ ይሄ ዓለም በጣም ትልቅ ነው። በባህሩ፣ በአየሩ፣ እንደገና በየብሱ ያለው ሁሉ በጣም ብዙ ፍጥረት ነው። ይሄንን ሁሉ እንዲያስተዳድር ለአንድ ቤተሰብ አደራ እግዚአብሔር ሲሰጥ ቤተሰብ ምን ያህል ትልቅ እንደሆነ በእግዚአብሔር እይታ ከተባበሩ መንግስታት ከመሰሉ ትልልቅ ተቋማት ዓለም አቀፍ ተቋማት በላይ እግዚአብሔር ቤተሰብን እንደሚያይ እናያለን። የመጀመሪያው ስለ ቤተሰብ መነጋገር ያለብን ወሳኝ ነገር በእግዚአብሔር እይታ ይሄ ዓለም ለአንድ ቤት አደራ ሲሰጥ አንድ ቤት ውስጥ ዓለም ሁሉ እንዳለ ነው። አንድ ቤት ውስጥ በምድር ሁሉ ላይ የሚሆነው ነገር የሚመነጭበት ቦታ እንደሆነ በዚህ በእግዚአብሔር ቃል ላይ እናያለን ማለት ነው። ሁለተኛው ነገር በዓለም ላይ ያለ አሁን በጣም ብዙ ጦርነት አለ፣ ብዙ ችግር አለ፣ ብዙ ውጣ ውረድ አለ ዓለም ላይ። የዓለም ችግር ዓለም ላይ ያለው ችግር በሙሉ የጀመረው አንድ ቤት ውስጥ ነው። ይሄንንም በዘፍጥረት ምዕራፍ 3 ላይ እንመለከታለን። ሰው መጀመሪያ በኤደን ገነት ውስጥ በደስታ በሰላም እንዲኖር ተፈጥሮ ነበር። ያንን ዛፍ አትብሉ ተብለው ታዘው ነበር። ከዛ ምዕራፍ 3 ላይ ከ1 እስከ 20 ባለው ክፍል ላይ ታሪኩን በሰፊው እናያለን እና ቁጥር 4 ላይ እባብም ሴቲቱን አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብ መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏም ሰጠችው፣ እርሱም ከእርሱ በላ። የሁለቱም ዓይኖች ተከፈቱ፣ እነሱም ራቁታቸውን እንደሆኑ አወቁ ይላል። ልክ እዚህ ጋር ነው ችግር የተፈጠረው። አትብሉ የተባሉትን ሲበሉ እግዚአብሔር ነበረ በፊት የሚጠብቃቸው መልካምንና ክፉን የሚያውቅላቸው። በኤደን ገነት መካከል መታዘዛቸውን ለማሳየት አንድ ዛፍ ተቀምጦ ነበረ። እሱን አትብሉ ተባሉ። ግን እባብ እንግዲህ ከበስተጀርባው ሰይጣን ይሄንን ሐሳብ አመጣ እና እንደ ራሱ እንደ እግዚአብሔር ትሆናላችሁ። ምን ማለት ነው? የበላይ አያስፈልጋችሁም፣ አምላክ አያስፈልጋችሁም፣ የራሳችሁ ወሳኝ ትሆናላችሁ። ይሄንን ስለሚያውቅ ነው እንጂ አትብሉ ያላችሁ፣ አትሞቱም ብሎ ይነግራታል። እንግዲህ ያንን አመነች። እግዚአብሔር የነገራትን ሞትን ትሞታላችሁ የሚለውን ትታ ሔዋን እባብ የነገራትን አትሞቱም እንደ እግዚአብሔር ትሆናላችሁ የሚለውን ስትቀበል የዓለም ችግር መጀመሪያ ይሄ ነው። ኃጢአት የሚባለው ኃጢአት እንግዲህ ከእግዚአብሔር ሐሳብ መውጣት ነው። ከእግዚአብሔር ጋር ግንኙነትን ማቋረጥ ነው። ልክ በዚህ ጊዜ ነው አሁን የምናየው ሰቆቃ፣ ጦርነት፣ ረሃቡ፣ ቸነፈሩ፣ በሽታው፣ ሁሉም ዓለም ላይ ያለ ችግር መነሻው አንድ ቤት ነው ማለት ነው። ሔዋን ጋር የመጣ ሐሳብ ከዛ አዳም ያስተናገደው ይሄ ሁሉ ችግር የጀመረው የዓለም ችግር አንድ ቤት ውስጥ ነው። ስለዚህ አንድ ቤት እጅግ ወሳኝ ነው ማለት ነው። አንድ ቤት ውስጥ የሚፈጠረው ነገር በእነዚህ ሁሉ ሺህ ዓመታት ውስጥ በእነዚህ ሁሉ በብዙ የሚቆጠሩ ህዝቦች መካከል የሆነ ችግር ይፈጥራል ብለው አልገመቱም። ነገር ግን አንድ ቤት እጅግ ወሳኝ እንደሆነ በዚህ ክፍል ላይ እንመለከታለን።
ሌላው ሶስተኛው የምናየው የሰው ልጅ እንደዚሁ እየበዛ ሄዶ ኃጢአት እየበዛ ሄዶ ምድር ላይ ሰው መጥፋት አለበት፣ ምድር ላይ የተፈጠረው ፍጥረት ሁሉ መጥፋት አለበት ብሎ ኃጢአት ያንን ፍርድ ሲያመጣ እንደገና የሰው ዘር እንዲቀጥል አንድ ቤተሰብ ምክንያት እንደሆነ ደግሞ በዘፍጥረት ምዕራፍ 6 ከቁጥር 5 እስከ 14 ባለው ክፍል ላይ ደግሞ እንመለከታለን። አሁንም የአንድ ቤት ወይም የአንድ ቤተሰብ ወሳኝነትን ከመጽሐፍ ቅዱስ እናያለን ማለት ነው። ዘፍጥረት ምዕራፍ 6 ላይ ቁጥር 5 እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞት ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽ እስከ ሰማይ ወፍም ድረስ ስለፈጠርኋቸው ተጸጽቻለሁና አለ ይልና ቁጥር 8 ላይ ኖህ ግን በእግዚአብሔር ፊት ሞገስ አገኘ ይላል። እንግዲህ ሰው በኃጢአት ምክንያት ክፋት እየበዛ ሲሄድ እግዚአብሔር አዝኖ የሰውን ዘር እንስሳውንም ከምድር ላይ ለማጥፋት በወሰነ ጊዜ የሰው ዘር እንደገና እንዲቀጥል አንድ ቤተሰብ ምክንያት ሆነ፣ ኖህ የሚባለው የኖህ ቤተሰብ። ስለዚህ ታሪኩን እንደምናውቀው በእግዚአብሔር ቃል ላይ ያለ ያ የኖህ ቤተሰብ መርከብ እንዲሰራ ተዘጋጀ፣ ተነገረው፣ መርከብ ተዘጋጀ። ከእንስሳት ሁሉ ሁለት ሁለት እየገቡ የሰው ዘርና ፍጥረት እንደገና እንዲቀጥል የጥፋት ውሃ እንዲታደጋቸው ኖህና ቤተሰቡ እንደተረፈ እንመለከታለን። ስለዚህ እዚህ ምድር ላይ የሰው ዘር ፍጥረት እንደገና እንዲቀጥል ምክንያት የሆነው አንድ ቤተሰብ ነው። ያ ቤተሰብ ባይኖር ዛሬ የሰው ዘርና ፍጥረት የለም ነበር። እግዚአብሔር ከፍጥረት በፊት ነበር። ሁል ጊዜ የሚኖር ዘላለማዊ አምላክ ነው። ጊዜ፣ ቦታ፣ ስፍራ፣ ሁኔታ አይወስነው። ግን ሰውን ፈጥሮ በምድር ላይ ያስቀመጠው ትልቁ አምላክ በሰው ልጆች መካከል ፍጥረት እንደገና እንዲቀጥል እድል እንድናገኝ ያደረገን ኖህ የሚባለው ቤተሰብ ነው። ያ ቤተሰብ እግዚአብሔርን የሚፈራ ሞገስ ያገኘ ስለሆነ የሰው ዘር ዛሬ ድረስ እንዲቀጥል፣ ከዛ በኋላ እግዚአብሔር ምንም እንኳን ክፋት ቢበዛ የሰውን ዘር ዳግመኛ አላጠፋም ብሎ ቀስተ ደመና እንደ ቃል ኪዳን ምልክት አድርጎ ያስቀመጠበትን ሁኔታ እናያለን። ስለዚህ ሰው ምንም ክፉ ቢሆን እንደገና እንዳይጠፋ ፍጥረት እስከ ፍጻሜው ድረስ እንዲቀጥል ምክንያት የሆነው አንድ ቤተሰብ ነው። አንድ ቤተሰብ እንዴት ወሳኝ እንደሆነ ይሄ ያሳየናል። ሌላው አራተኛው የምናየው የእግዚአብሔር ዓላማ። እንግዲህ አሁን እግዚአብሔር ፍጥረት ላይ እንደምናየው ሰው ወደቀ፣ ከእግዚአብሔር ተለየ፣ ሞት የሚባል ነገር ውስጥ ገባ። ያ ነገር እንደገና ወደ መዋጀት ስራ እግዚአብሔር የማዳን ስራውን ለመቀጠል እንዲመጣ አንድ ቤተሰብ አሁንም ሲመርጥ እንመለከታለን። በዘፍጥረት ምዕራፍ 12 ላይ ከቁጥር 1 ጀምሮ የአብርሃምን ቤተሰብ ደግሞ እናያለን። እግዚአብሔር የማዳን ስራውን ለመስራት ዘፍጥረት ምዕራፍ 12 ከ1 እስከ 3 ባለው ላይ እግዚአብሔር አብርሃምን አለው ከሀገርህ ከዘመዶች ከአባትን ቤት ተለይተህ እኔ ወደ ማሳየህ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩን እባርካለሁ፣ የሚረግሙንም እረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ ይላል። እንግዲህ አሁን ዛሬ የእስራኤል ምድር የምንለው ጌታችን ኢየሱስ ክርስቶስ የመጣበትን የዘር ሐረግ የአብርሃም ዘር ተመረጠ። አብርሃም በእግዚአብሔር ፊት ሞገስ አገኘና ከሀገር ውጣና እኔ ወደማሳየ ምድር ሂድ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ለበረከት ሁን ብሎ ሲነግረው እናያለን። ስለዚህ የእግዚአብሔር የማዳን ስራ ጅማሬ ከአንድ ቤት ነው የጀመረው፣ በአብርሃም ዘር። ከዛ ነው እንግዲህ ጌታችን ኢየሱስ ክርስቶስን ለማምጣት ሰው ሆኖ እንዲመጣ ሰው ሲፈለግ፣ የሰው ዘር ሲፈለግ በምድር ላይ የአብርሃም ዘር ተመረጠ ማለት ነው። ስለዚህ ከብዙ ዓመታት በኋላ እነሱም ይስሐቅ የሚባል ልጅ እንደወለዱ የእስራኤል ምድር፣ ከዛ በኋላ ኢየሱስም እንደመጣ ቃሉም እንደመጣ ከዛ ህዝብ መካከል እናያለን። ስለዚህ አንዱ ቤተሰብ የአብርሃም ቤት እንዴት ትልቅ እንደሆነ እንመለከታለን። እዛ ቤት ውስጥ የተፈጠረው በአጋር ወደ አጋር ገብቶ የተፈጠረውም ችግር እስከ ዛሬ ድረስ ምን ያህል ችግር እንደሚፈጠር በምድር ላይ እናያለን። እና አንድ ቤተሰብ ውስጥ የምትደረግ ነገር ምን ያህል ወሳኝ እንደሆነች በዚህ ክፍል ላይ በአራተኛ ደረጃ እንመለከታለን። አምስተኛው እግዚአብሔር የማዳን ዓላማውን ለመፈጸም እንግዲህ ዘመኑ ሲደርስ
ጌታችን ኢየሱስ ክርስቶስ መድኃኒታችን ወደዚህ ምድር እንዲመጣ የሰው ስጋ ለብሶ እንዲመጣ ያደረገውን ነገር ስንመለከት አንድ ቤተሰብ ነው የተመረጠው። አሁንም ገና አልተጋቡም። የዮሴፍና የማርያምን እጮኝነት ማለት ነው። ይህንንም በማቴዎስ 1 ላይ ከ17 እስከ 25 ላይ እንመለከታለን። ዮሴፍና ማርያም እንደ ማንኛውም ወጣት ሊጋቡ የተጫጩ ነበሩ። ነገር ግን ትልቅ የእግዚአብሔር አጀንዳ ቤታቸው እንዳለ፣ እነሱ ግንኙነት መካከል እንዳለ አልተገነዘቡም ነበር። ስለዚህ እጮኛህን ለመውሰድ አትፍራ ብሎ እግዚአብሔር ሲነግረው እንመለከታለን። እዛ ቤት ውስጥ ኢየሱስ መጣ። ከድንግል ማርያም ገና ሳይጋቡ ጌታችን ኢየሱስ ክርስቶስ የሰው ስጋ ለብሶ ሰውን ለማዳን ለመሞት የሰውን ዕዳ ለመክፈል የመጣበት የተመረጡት ይሄን ለማስተናገድ የተመረጡት ሁለት ቤተሰብ ሊመሰርቱ ዝግጅት ላይ ያሉ ወጣቶች ላይ ዮሴፍና ማርያም ላይ እንደሆነ እንመለከታለን ማለት ነው። እንግዲህ ስለዚህ ቤተሰብ እጅግ ወሳኝ እንደሆነ ከዚህም ክፍል ላይ እናያለን። ከዛ በስድስተኛ ደረጃ የምናየው ጌታችን ኢየሱስ ክርስቶስ አድጎ በ30 ዓመቱ የመጀመሪያውን ታምራት ሲያደርግ በቃና ዘገሊላ ሰርግ ላይ ወይም በቤተሰብ ምስረታ ላይ በዮሐንስ ወንጌል ምዕራፍ 2 ላይ እንደሆነ ደግሞ እናያለን። እንግዲህ ቤተሰብ ጋር የተጀመረው ችግር በቤተሰብ ምስረታ ላይ ደግሞ ሀፍረታቸውን ለመሸፈን ያኔ ራቁትነታቸውን እንደሸፈነ በቆዳ ልብስ ዛሬም የሰርጉ የወይን ጠጅ አልቆ ሊያፍሩ ባሉበት ጊዜ የመጀመሪያ ታምራቱን አደረገ፣ ክብሩንም ገለጠ ይላል። እንግዲህ በቤተሰብ ምስረታ ላይ በዮሐንስ ወንጌል ምዕራፍ 2 ከ1 እስከ 11 ላይ የቃና ዘገሊላን ሰርግ እናያለን። ስለዚህ ወሳኝ ነው ማለት ነው። የቤተሰብ ምስረታ ላይ የመጀመሪያ ታምራቱን ሲያደርግ ክብሩን ሲገልጥ በምክንያት ነው፣ አጋጣሚ አይደለም። እና በቤት የተጀመረው ችግር በቤተሰብ ምስረታ ላይ ደግሞ ለመፍትሄ ኢየሱስ የሰውን ችግር ለመፍታት እንደመጣ የሚያሳይ ክብሩን የገለጠበት የመጀመሪያው ታምራት የተደረገበት በቤት ምስረታ ላይ እንደሆነ እናያለን። ሰባተኛው ነገር ኤፌሶን ምዕራፍ 5 ላይ ከ21 እስከ 33 ላይ ቤተሰብ የባልና ሚስት ጉዳይ የክርስቶስና የቤተ ክርስቲያን ግንኙነት መገለጫ እንደሆነ ይናገራል ማለት ነው። ስለዚህ ትልቅ የእግዚአብሔር ፕሮግራም መገለጫው በምድር ላይ ቤተሰብ እንደሆነ፣ የባልና ሚስት ግንኙነት እንደሆነ በእግዚአብሔር ቃል ላይ እንመለከታለን ማለት ነው። ስምንተኛ ነገር በዕብራውያን ምዕራፍ 13 ከ4 እስከ 8 ላይ መጋባት በሁሉ ዘንድ ክቡር፣ መኝታውን ንጹሕ ይሁን፣ ሴሰኞችንና አመንዝሮችን እግዚአብሔር ይፈርድባቸዋል። ስለዚህ ጋብቻ ሁሉ እንዲያከብረው እግዚአብሔር አዟል። ሴሰኝነት፣ አመንዝራነት ከዚህ መስመር ከጋብቻ ውጭ ያለ ግንኙነት ፍርድ እንደሚያመጣ፣ ይሄንን ደግሞ የጋብቻ ምስረታን ሁሉ ሰው እንዲያከብረው ሲያዝ እግዚአብሔር ምን ያህል ትኩረት እንደሰጠው እናያለን። ያገባውም ያላገባውም ወጣቱም ትልቁም ሊያገባ የሚያስበውም ያክብረው ብሎ ሲያዝ ቤተሰብ ምን ያህል ትልቅ እንደሆነ ከዕብራውያን 13 ላይ እንመለከታለን። ዘጠነኛው ነገር ከ10ቱ ትእዛዛት መካከል ይሄ በዘጸአት ምዕራፍ 20 ላይ ቁጥር 12 ላይ አባትንና እናትን አክብር መልካም እንዲሆንልህ እድሜ እንዲረዝም የሚል ኤፌሶን 6 ከ2 እስከ 3 ላይ ተደግሟል። የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት ይላል። ከትእዛዛት መካከል ቤተሰብ ላይ ያተኮረው ትእዛዝ ለየት የሚለው ተስፋ ቃል አብሮታል። ሁሉ አድርግ ነው፣ አትግደል፣ አትስረቅ፣ አታመንዝር፣ ግን አባትና እናትን አክብር የሚለው ተስፋ አብሮት ያለ ብቸኛ ትእዛዝ እግዚአብሔር ለቤተሰብ ያለውን ትኩረትም ያሳያል ማለት ነው፣ ለየት ያለ ትእዛዝ እንደሆነ። እንደዚሁም 10ኛው የምናየው ሀሳብ ስለ ቤተሰብ የቤተ ክርስቲያን መሪ የሚሆን ሰው በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 እስከ 5 እና ቲቶ ምዕራፍ 1:6 ላይ ቤቱን የሚመራ በትክክል ነው የቤተ ክርስቲያን መሪ መሆን የሚገባው ይላል። ስለዚህ መፈተኛው ቦታ የአመራር ቤት እንደሆነ መጽሐፍ ቅዱሳችን ይነግረናል ማለት ነው። ከዚህ በተጨማሪ የመጨረሻው 11ኛው የቤተሰብ ጉዳይ መጨረሻ ላይ በራእይ ምዕራፍ 21 ላይ የጌታ ኢየሱስ ክርስቶስና የቤተ ክርስቲያን ግንኙነት የበጉ ሰርግ ይባላል እና ይሄ የበጉ ሰርግ መጨረሻ ላይ የቤተሰብ ምስረታ እንደሆነ የዓለም ፍጻሜ ላይ እንደሆነ በራእይ ምዕራፍ 21 ከ1 እስከ 5 ላይ እንመለከታለን ማለት ነው። ስለዚህ ከዘፍጥረት ጀምሮ እስከ ራእይ መጨረሻው ድረስ ቤተሰብ ትልቅ ኮንሰፕት ነው፣ ትልቅ ጭብጥ ነው፣ ትልቅ ሀሳብ ነው። እግዚአብሔር ትኩረት የሰጠው ነው። ለዚህ ነው ስለ ቤተሰብ መነጋገር ማሰብ ያለብን። ይሄንን ስናደርግ ሌላው ነገር ሁሉ መልካም ይሆናል ማለት ነው።
ስለዚህ በተከታታይ ስለ ቤተሰብ እናወራለን። ዛሬ ያየነው ግን የመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ዋና አጀንዳ እንደሆነ እንድናስብ ነው። ሁላችን ልናስብበት ይገባል፣ ስለ ቤተሰብ ጉዳይ ማለት ነው። እግዚአብሔር አምላክ ይባርካችሁ።